ሰላም ሰላም ውድ ጓደኞቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉም ሰላም? እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። እንኳን አደረሳችሁ ለዐቢይ ጾም፣ እንኳን አብሮ አደረሰን፣ እንኳን አደረሳችሁ ሁላችሁንም ብያለሁ። እንግዲህ ዛሬ ጾም መያዣ ነው። እንግዲህ ሰላም በሰላም ጾም ይዘን በሰላም እንፈታ ያድርገው እግዚአብሔር ፈጣሪ። ጠንከር አድርጎ በሰው ሀገር ያለውም ከሀገሩ ላይም ያለው በሰላም ያስጀምረን በሰላም ያስጨርሰን እላችኋለሁ። ዛሬ እንግዲህ የመጀመሪያ ቀናችን ነገ ነው። ሁላችሁንም ታውቃላችሁ። እና ዛሬ ደግሞ ያው ባለችው ሀገር ባለችው አቅሜ እንግዲህ ያለው ሀገር ላይ ቤተ ክርስቲያን ደረስ አድርገን የሚመቻችሁም አይመቻችሁም ደግሞ ችግር የለም። የሆዳችን እንጂ የፊታችን ወይ ደግሞ እንትን አይም የሆዳችንን ነው የሚያው። እንግዲህ በርታ ብላችሁ ጠንከር ብላችሁ ጾም መያዣ ስለደረሰ ጾማችሁን ያዝ አድርጉ። ባላችሁ በሩዝም ሆነ በስጋም በምኑ ጾማችን ይዘን ለመፍታት ደግሞ ያብቃን እላቸዋለሁ። ከዚህ ቀጥሎም ደግሞ ያው የኦርቶዶክስ ብቻ አይደለም የሙስሊምም ረመዳን እየደረሰ ነው። ውድ ጓደኞቼ ጠበቅ አድርጉ፣ ወገባችሁን ጠበቅ አድርጉ። እንግዲህ በርቱ እላቸዋለሁ። እና በተረፈ ደግሞ ያው እንግዲህ ግዴታ ሀገራችን ቢሆን ቤተክርስቲያናችን ደረስ ብለን ገብተን ጾማችን የምንፈታ እንግዲህ ምንም ማለት አይደለም። ሁለት አይወደድም፣ ሁለት ወዶ አይሆንም እና አንድ ይዘናል። እግዚአብሔር ደግሞ በሰላም በጤና አድርሶን ሰርተን ወደ ሀገራችን ስንገባም የትም አይሄድልንም፣ ይደርሳል። እዚህም ቁጭ ብለን እጃችን ወደ ፈጠራችን ወደ እመቤቴ እጃችን ዘርጋ ካረግነው ይሰማልናል እና ምንም አይደለም፣ አንጨነቅም፣ መጨናነቅም የለም። እዛም ከደረስን እዛም ባንደርስም ከልባችን ላይ ብቻ አንጣ እንጂ ስሙ መጥራት አንተው እንጂ ስለ ሄድንም አይደለም ስለ ቀራንም አይደለም እላችኋለሁ። እህቶቼ፣ ወንድሞቼ፣ ውድ ጓደኞቼ ሁላችሁንም እንኳን አደረሳችሁ ድጋሜ ብያለሁ። እንግዲህ በሰላም አስጀምሮን በሰላም ያስጨርሰን እላችኋለሁ። በተረፈ ደግሞ ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ እንድታበረታቱኝ በትህትና ጠይቃችኋለሁ። ውድ ጓደኞቼ ከአጠገቤ እንድትቆሙ በትህትና ጠይቃችኋለሁ። በፊትም ላይክ፣ ሼር፣ ሰብስክራይብ ስታደርጉ የነበራችሁ ነው ምስጋኔ ከልብ ነው። በጣም ነው የማመሰግነው። አሁንም ደግሞ አበረታቱኝ ጓደኞቼ፣ እህቶቼ፣ ልጆች ሁላችሁንም አበረታቱኝ እላችኋለሁ። ገብታ አልነበረም ወይ ገብተሽ አልነበረም ብላችሁኝ ነበረ። አዎ ወደ ሀገሬም ገብቼ ያው የሀገራችን ኑሮ እንግዲህ ያለንን ጨርሴን ነው ወደ ሰው ሀገር ምንመጣው እንጂ አይጨመርም። ላዩ ላይ የሚጨመር አንድ መንቀሳቀሻ ነገር ስኖር ነው እንጂ ያለችውን ብቻ ቁጭ ብዬ እበላለሁ። እሷን በቃ እየመዘዝኩ እበላለሁ ወይ ጨርሳለሁ እንትን ያደርጋለሁ። ግን 15 ቀንም አይበቃንም። ታውቃላችሁ ቤተሰብ ያለ በጣም አስቸጋሪ ነው። ብቻ በሞላ ጎደል እኔ ለትንሽ ጊዜ ነው የመጣሁት። ትንሽም ሆነ ትልቅ እንግዲህ እግዚአብሔር ደግሞ እሱ ፍጻሜን ያድርገው። የአሁኑ ፍጻሜ መጨረሻ ነው ብያለሁ። አዎ ገብቼ ነበረ። ትንሽ የጎደለኝ ነገር ስለሆነ ተመልሼ መጣሁ እላችኋለሁ። እንግዲህ ትላንትና ገባለሁ ጸሎት አድርጉልኝ ብላለች። አሁን ደግሞ መጣች እንዳትሉኝ፣ ያው ታውቃላችሁ ሁላችሁም ችግሩን ስለምታውቁ ነው። እና ትንሽ ደግሞ ልስራ ብዬ ነው። አገሬ ላይ ከምሯሯጥ እዚሁ ይሻልኛል። አገሬ ላይ አሁን ሯሯጣለሁ ብሎም ከባድ ነው፣ ስራም ከባድ ነው። እንኳን ለኔ
ጉልበት ላለው ራሱ በጣም ይከብዳል። እና ለዚህ ነው እዚሁ የለመድኩት ቤት የለመድኩት ሀገር ላይ ትንሽ ልስራ ብዬ ነው እላችኋለሁ። እንግዲህ በተረፈ ደግሞ ሰላም ዋሉልኝ። መልካም ቀን መልካም ሰንበት ይሁንላችሁ። ቪዲዮዬን እንዳትረሱ ላይክ አድርጉልኝ፣ ሰብስክራይብ አድርጉ። አመሰግናለሁ። ደህና ዋሉልኝ።